አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ በጣም ተወዳጅ የሆነውን በስቡሳ በጊሽጣ አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉ እየጋበዝኳችሁ ላይክ፣ ሼር ማድረጋችሁንም አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። ስራውን ስጀምር ጎድጎድ ባለ ሳህን ላይ ማብኪያ እንዲመቸኝ አንድ የውሃ ብርጭቆ ከግማሽ ሰሚድ ወይንም ሲሞኒና ተጠቅሜ ያለሁኝ። እኔ ሁለት አይነት ሲሞኒና ነው የተጠቀምኩት። አንዱ ደቀቅ ያለ አንዱ ደግሞ መካከለኛ የሆነው ነው። እናንተ አንዱን ብቻ መጠቀም ትችላላችሁ። በመቀጠል ካካዋ 3 ማንኪያ፣ ሱካር ግማሽ የውሃ ብርጭቆ፣ ቫኒላ በሻይ ማንኪያ አንድ፣ ቤኪንግ ፓውደር ደግሞ በሾርባ ማንኪያ አንድ አድርጌ ደረቅ ግብአቱን በደንብ ካዋሃድኩት በኋላ ከፍርጅ ወጥቶ በደንብ ቅዝቃዜውን የለቀቀ 2 እንቁላል፣ ግማሽ በዛው ብርጭቆ ዘይት፣ ግማሽ ወተት፣ በመቀጠል እርጎ ደግሞ 3 ማንኪያ ተጠቅሜ ያለሁኝ። ይህንን እንግዲህ በደንብ አዋህደዋለሁኝ። የሊጡ መጠን በጣም ወፍራም መሆን የለበትም፣ እንዲሁም ደግሞ በጣም ሳናቀጥ ነው። በመካከለኛ በዚህ አይነት ሳይዝ ሲሆን በቂው ነው። እንደምትመለከቱት ሲሞኒና ቁጭ ሲል ፈሳሹን ይመጣል በባህሪው። ስለዚህ በጣም ወፍራም ካረግ ነው ጥሩ አይመጣልንም ውጤቱ። ይሄ በቂው ነው። እንግዲህ መጋገሪያዬን እቃዬን ዘይት ቀባዋለሁኝ። በደንብ ሁሉ ቦታ እንዲዳረስ አድርጌ ቀባዋለሁኝ። በዘይቱ ፋንታ ጠሒና የምታገኙ በጠሒና ብትቀቡት የበለጠ ቆንጆ ነው። እኔ ጠሒና ስለጨረስኩኝ ዘይትና የራሱን ሲሞኒና ነስንሼበታለሁኝ። ቂቤን መቀባት ትችላላችሁ ፓትራው ላይ እንደ ምርጫችሁ። እንግዲህ ግማሹን ሊጥ ነው ያደረግኩት እዚህ ላይ። ግማሹን ሊጥ ቀድመን እናበስለዋለን በ180 ዲግሪ ከ15 እስከ 20 ደቂቃ ድረስ እናበስለዋለን እያየን እንዳያርብን። ከዛ ሺራውን ነው የምንሰራው ወይንም ሼርቦን። አንድ የውሃ ብርጭቆ ከሩብ የሚያህል ውሃ፣ ስኳር 1 ብርጭቆና ሎሚ አርጌ ጥጄዋለሁኝ። ለብ ባለ ሰዓት ላይ ነው የምንጥደው። በጣም እንትን ማለት የለበትም እንዳያርብን። በመቀጠል ክሬሙን ለመስራት 3 የውሃ ብርጭቆ ወተት ተጠቅሜያለሁኝ። 3 የሾርባ ማንኪያ የበቆሎ ዱቄት ተጠቅሜያለሁኝ። ቫኒላ አድርገን በደንብ እናዋህደዋለን። እንደዚህ ሱካር 2 ማንኪያ አድርገን በደንብ እናዋህደዋለን። ከዛ እንደምትመለከቱት ሺራውም እንደዚህ ደርሶ ወደ ጎን አድርጌዋለሁኝ። ይህን ደግሞ በደንብ እጃችን ሳይቆም እናማስለዋለን። የዚህ ያህል ውፍረት መጠኑ ሲሆን ጊሽጣ እንጨምርበታለን። ጊሽጣ ከሌላችሁ እንትን ቂቤ ማድረግ ትችላላችሁ። የገበታ ቂቤ አድርጋችሁ መጠቀም ትችላላችሁ። በዛ መቀየር ትችላላችሁ። ጊሽጣ ቢኖር ግን የበለጠ ጣዕሙ ቆንጆ ይሆናል። ይህንን እንግዲህ በደንብ ካዋሃድኩት በኋላ መጀመሪያ የከተትኩትም በስሎ ወጥቷል። ከዛ ላዩ ላይ የተወሰነውን ሁሉንም ሳይሆን የተወሰነውን ሼረፕ እናደርግበታለን። የተወሰነ ካርክ በኋላ ክሬሙን ነው በመቀጠል የማደርገው። ትኩሱን ነው የምናደርገው። እንትኑን ሼረፑን የምናደርገው በስቡሳው በስሎ እንደወጣ ወዲያውኑ ነው የምናደርግበት። ከዛ ክሬሙን እናደርጋለን። ክሬሙን አድርገን ግን እንዲህ ካስተካከልኩኝ በኋላ ቢያንስ ለ10 ደቂቃ የሚያህል ክሬሙ ቀዝቀዝ እስከሚል ድረስ እንጠብቀዋለን። ወዲያው የቀረውን ሊጥ አናደርግም። ትንሽ ቀዝቀዝ አድርገን ሊጡን ደግሞ በዚህ መንገድ እናስተካክለዋለን። ሲሞኒና ቁጭ ሲል ፈሳሹን ይመጣል አልኳችሁም። እንደዚህ ወፍር ብሎ ጠብቆኛል። ትንሽ ወተት አድርጌ አቀጠንኩት። የዚህኛውን ደግሞ በመቀጠል እንግዲህ እንደዚህ ሊጡን ካስተካከልኩኝ በኋላ ለአሰራር ምቹ እንዲሆን ላስቲክ ውስጥ ብናደርገው ይመቸናል። እንደዚህ ቤት ውስጥ ንጹህ ላስቲክ ለምግብ የተዘጋጀ እዛ ላይ እንደዚህ አድርገን አስተካክለን ከላይ ለማድረግ ምቹ ይሆናል። በዚህ መልኩ እንግዲህ እኔ አስተካክዬ በመቀስ ጫፏን ቆረጥ አድርጊያት እንግዲህ ከላይ ቀስ ብዬ አለብሰዋለሁኝ። በማንኪያም ቀስ ብላችሁ ማልበስ ትችላላችሁ። በጭልፋ በማንኪያ ቀስ ብላችሁ ከላይ ማድረግ ትችላላችሁ። ይሄ ግን ምቹ ነው። ለዚህ ነው በዚህ አይነት መልኩ የተጠቀምኩት። ከዛ በስካቶላ ትንሽ ከላይ እናስተካክለውና በተመሳሳይ ከ15 እስከ 20 ደቂቃ በ180 ዲግሪ አብስለን እያየን እናወጣዋለን። ጋግረን ታቹን ሳንሎክስ ላዩን ብቻ አድርገን እናበስለዋለን። ይህን ይመስላል እንግዲህ እኔ ተጋግሮ ሲወጣ ወዲያውኑ ትኩሱን ነው ሺራ ማፈስበት። እንደዚህ እንደምትመለከቱት የኔ ከላይ እንዳያችሁት ሰንጠቅጠቅ ብሏል። ትንሽ ማብራት ስለሄደብኝ ነው። ከዛ ግን ይኸው በስሎ ወጥቷል። አልሐምዱሊላህ። በዚህ መልኩ እንግዲህ በደንብ ጠገብ አድርጌ ካፈሰስኩበት በኋላ ወረቀትና ጨርቅ አልብሼ ቢያንስ ለ1 ሰዓት የሚያህል ፍሪጅ ከመክተቴ በፊት አቆየዋለሁኝ።
ከአንድ ሰዓት በኋላ ደግሞ መልሼ ትንሽዬ የቀረችውን ሺራ ከላይ አፈስበትና ኮኮናት እነሰንስበታለሁኝ። በዚህ መልኩ ስንሰራው በጣም ቆንጆ ውጤት ነው የምናገኝበት። ለአንድ ሰዓት የሚያህል ከፍርጅ ውስጥ ከመግባቱ በፊት ደጅ በደንብ ቀዝቀዝ ብሎ ያፈሰስነውን ፈሳሽ በደንብ ይመጠዋል። ከዛ ደግሞ ፍርጅ ውስጥ የበለጠ ቢያንስ ለ6 ሰዓት የሚያህል ቅዝቅዝ ሲል ጣዕሙ የበለጠ ቆንጆ ይሆናል። ሲያድር ደግሞ የበለጠ እንደዛው ጣዕሙ ይጨምራል። ፍርጅ ውስጥ በቆየ ቁጥር ጣዕሙ በጣም ነው ቆንጆ እየሆነ የሚመጣው። ይህን ይመስላል እንግዲህ ተመልካቾቼ የዛሬ ስራዬን ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ እያመሰገንኩኝ በቀጣይ ስራ እስከምንገናኝ ድረስ ሰላም ሁኑልኝ።